አንድሬ ኦናናን ጉዳይ እናገኛለን። አንድሬ ኦናና እንግዲህ አሁን ላይ በቱርኩ ክለብ ትራስቡር እየተጫወተ ነው የሚገኘው። ይህ ግብ ጠባቂ ንብረትነቱ የማንቸስተር ዩናይትድ እንደሆነ ይታወቃል። አሁን ደግሞ የቤልጂየማዊውን ወጣት ግብ ጠባቂ ያስፈረመው ማንቸስተር ዩናይትዶች በአሰልጣኝ ማይክል ካሪክ ስር እጅግ በጣም ጥሩ ጊዜን እያሳለፉ ይገኛሉ። ይህም ግብ ጠባቂ አሁናዊ የማንቸስተር ዩናይትድን ጥንካሬ ካስቀጠሉ ማምጣት ከቻሉ ተጫዋቾች መካከል አንደኛው ነውና የዚህ ተጫዋች ተፎካካሪ መሆን እፈልጋለሁ ብሏል። አንድሬ ኦናና ለመመለስ ፍላጎት እያሳየ ነው የሚገኘው። የማንቸስተር ዩናይትድ ደጋፊዎች ግን እዚያው በጸበልህ የሚል መረጃዎችን እና ተቋሞችን እያወጡበት ነው የሚገኘውና እንደማይፈልጉት ነው በተለያዩ የሶሻል ሚዲያ የትስስር ገጻቸው ላይ እያሰፈሩ የሚገኙትና እንዳይመጣባቸው ይህንንም እያዩት ያለውን ተስፋ ያጨልምብናል የሚል ከገድ ጋርም ጭምር እያያዙት ነው የሚገኙት። በእርግጥ አንድሬ ኦናና እንደምታውቁት ወደ ከክለቡ ለመልቀቅ ከጫፍ በደረሰባቸው የመጨረሻ ጨዋታዎቹ ላይ ብትመለከቱ በጣም አደገኛ ስህተቶችን ሲሰራና ክለቡን መስዋዕትነት ሲያስከፍል የነበረበትን ሂደት ተመልክተናል። ከዚህ ቀደም ግን የነበረው ደግሞ ፐርፎርማንስ የሚታወቅ ነው። በኢንተር ሚላን ቤት እንደዚሁም ደግሞ በአያክስ አምስተርዳም የነበረው እንቅስቃሴ የሚታወቅ ነው። አጀማመሩም በማንቸስተር ዩናይትድ ቤት ጥሩ ነበረ። ከዛ በኋላ በሂደት እንግዲህ የተለያዩ አሰልጣኞች በተቀያየሩ ቁጥር ተጫዋቹም ፐርፎርማንሱ እጅግ በጣም እየወረደ መጥቶ የአማተር ግብ ጠባቂዎች የማይሰሩትንም ስህተት እየሰራ ክለቡን መስዋዕትነት ሲያስከፍል የነበረበትን አጋጣሚ ተመልክተናል። እሱ ግን ወደ ክለቤ ተመልሼ ሁለተኛ በረኛ ሆኜ ከዛ በኋላ ደግሞ ወደ ቋሚነት የመምጣት ብቃት ላይ ይገኛለሁ የሚል ሀሳቡን እየገለጸ ነው የሚገኘው ማለት ነው።